አሁን ቴዲ ባወጣው ኢትዮሪካ አልበም ላይ በጣም ሰምቼዋለሁ ጊዜ ወስጄ ማለት በቃ በደንብ ነው የተነፈስኩት። የውስጤን ነው ያደረገለው የሰራው። እንግዲህ ያው ቴዲ አፍሮ የአሁን ልጅ አይደለም፣ የቀደመ ነው፣ ከእድሜው በላይ የቀደመ ነው በጥበቡ። የሚገርም ነገር ነው፣ በቃ የሚገርም ነገር ነው። በተለይ ዳስጣል የሚለው ዘፈን ላይ ብዙ ነገሮችን ጽፏል። በዝምታ የተቀመጠው ህዝብ ቀስ በቀስ እየተበላ እያለቀ እንደሆነ ስለ አዲስ አበባ ጉዳይ እውነት የአዲስ አበባ ነገር እንትን ይላል። አሁን ለምሳሌ ልንገርህ፣ እኔ አዲስ አበባ ልጅ ነኝ፣ 4 ኪሎ ነው ተወልጄ ያደኩት። ለምን ለማ ለምን እንትን ሆነ ምናምን ሳይሆን ግን የዛ ግፍ የተደረገበት ህዝቡ ላይ በጣም ብዙ ደስ የማይል ነገሮች ነው የተደረጉት። ቴዲ አፍሮ ሁሉን ነገር ነው የገለጸው። ምን ብዬ ልንገርህ ከምነግርህ በላይ ማለት አሁን እንትን ያደረገው ምን መሰለህ፣ የጠቅላላ የኢትዮጵያ ህዝብን ድምፅ ነው ያሰማው፣ ድምፅ ነው የተናገረው፣ ብሶት ነው የተናገረው። ቴዲ እኮ የሞላለት ነው፣ ዝም ብሎ መኖር ይችላል። ራሱን አሳልፎ ቤተሰቦቹን አሳልፎ ለኢትዮጵያ ህዝብ የሰጠ ጀግና ነው። ምንም ጥያቄ የለውም፣ በቃ ምንም ጥያቄ የለውም። ስለ ኢትዮጵያ ለማወቅ ደግሞ ስለ ኢትዮጵያነት ለመኖር አገሩን የሚመሩ ሰዎች ያውቃሉ። ጎናቸው ብዙ ሰው አጥተው ነው የመጡት። ለምሳሌ ጠቅላይ ሚኒስትሩን ብታነሳ በጣም ብዙ ጓደኞቹን በአንድ ቀን በአንድ መድፍ 10 የሚሆኑትን ሰዎች ያጣው ማለት ነው። ይህን ስሜት ይዞ አድጎ በኢትዮጵያዊነት ስም አድጎ ገባ። ዛሬ ላይ ደግሞ አንዱን ለማስደሰት እየተባለ ያልታሰበ ከባድ ነገር ነው ህዝባችን ላይ ሀገራችን ላይ የደረሰው። በኢኮኖሚም ብትል ህዝቡ በጣም እየተቸገረ ነው። በጣም ከባድ ነገር ነው። ያን ሁሉ ድምፅ ነው የእኛን ድምፅ ነው የተነፈሰው ቴዲ። አልበሙ በጣም ምንም የሚወጣለት አይደለም። በጣም ጎበዝ ነው። እግዚአብሔር ይጠብቀው። ድምፃዊ ጌትሽ ምናልባት ዳስጣል የተሰኘውን ሙዚቃ ላይ አተኩረሃል። ያም ብዙ ስሜቶች የሚገለጹበት ብዙ መልእክቶችን የያዘ አዲስ አበባውያን፣ እናንተ የአዲስ አበባ ልጆች ምናልባት እኛ አዲስ አበባን ከእናንተ ባሻገር በኢትዮጵያ ምልክትነቷ የኢትዮጵያ መናኸሪያነቷ ቀለማችን የምናይባት የጋራ ቤታችን የጋራ መኖሪያችን አዲስ አበባ ዛሬ በልማት ስም በኮሪደር ስም የደረሰባትን የታሪክ መጥፋት ስናስበው እንደ አንድ ኢትዮጵያዊ የሚፈጥርብን ስሜት ይኖራል። እናንተ ደግሞ እዛ ተወልዳችሁ አድጋችሁ ይህንን የሚተነፍስ ወቅትና አጋጣሚ እየጠበቃችሁ ሊሆን ይችላል። ዛሬ ቴዲ ያንን ነገር አሰምቷል። ይሄ ዘፈን ዳስጣል የተባለው ምን አይነት መልእክቶችን ነው እንደው በአጠቃላይ የያዘው? ከአዲስ አበባ ጉዳይ ባሻገር ከሰንደቁ ጉዳይ ባሻገር ታሪካችንን ከማጣታችን ባሻገር ባይተዋር በተደረግንበት በገዛ መሬታችን እነዚህን ጉዳዮች ሁሉ እንዳነሳ ነው በግል የምረዳው። ዳስጣል ላይ ብዙ መልእክቶች አሉት። በዝምታ እንዳለቀ 12ቱን በግ አንድ ነብር እንደበላ በአንዴ እኮ አንድ ነብር 12 በግ አይበላም እኮ። አንዷን እያያዘ ነው የሚጨርሳቸው ማለት ነው። እና ዝምታው ያመጣው ነገር ነው። ዳስ የሚጣለው ለሁለት ነገር ነው። አንድ ለሀዘን ነው፣ ሁለተኛ ነገር ነው ለደስታ ነው። ድሮ እኮ እኛ አዲስ አበባ ላይ ዳስ ተደርጎ እኮ ሰርግ ይደረጋል። ስለዚህ ዳስታል ማለት አንድ የምታዝንበት ነው። ሁለተኛ ነገር ደግሞ ይሄን ነገር ተሻግረህ ወጥተህ አገር ላይ ደስታ ጊዜን የምታሳልፍበት ዳስጣል ነው እንጂ ቁጭ ብለህ አልቅስ አለም ዝም ብለህ አትሙት ነው። ህዝቡ ዝም ነው ያለው። ሁሉ ጊዜ ይሞከራል ዝም ነው ያለው ማለት ችግሩ ኑሮ እየባሰ መጣ። ሰው ተጎዳ፣ ከአቅም በላይ ሆነ። ብዙ ነገር የሚጠሩ ቁጥሮች ራሱ አዲስ አበባ ላይ ኢትዮጵያ ላይ እኛ ብዙ ጓደኞች አሉን፣ ብዙ የምናውቃቸው ቤተሰቦች አሉን እና በጣም ከብዷቸዋል። ይሄ ነገር የሆነው በስርዓቱ ምክንያት ነው። ለነፍስ ቢሆን አተሳሳ ነው ለአንድ ነፍሴ ብሏል እኮ እሱ። ከፈለጋችሁ ግደሉኝ ማለት ነው። እኔ ዝም አይደለም ነው። ከሀገር ወዳድ ከአንድ ጥበበኛ የሚጠበቅ ባህሪ ነው። ቴዎድሮስ ካሳሁን ዛሬ ብቻ አይደለም፣ ስለ ኢትዮጵያ ሁል ጊዜ ቀኝ እጅ ነው። ይሄኛው ዘፈን በጣም ብዙ ነገር አለው፣ ብዙ ነገር አለው። ከዚህ በፊት ይቅር እንባባል ምናምን የሚል ነገር ነው የሚለው። በሰንደቋን ከፍ እናድርግ ምናምን ነው። ቢያንስ በይቅርታ የሚሸነፍ ነገር አለ ማለት ነው። ዛሬ ግን ሀገር ሞታለች እያለ ነው። በዝምታችን ሀገራችን እየፈረሰች ነው። በዝምታችን በየማይሆን ነገር ውስጥ ሀገራችን እየገባች ነው። ዝምታ አይበጅም እያለ ነው እና በጣም ከባድ ነገር ነው። እኔ በጣም ለሱ ያለኝ ክብር ትልቅ ነው። እንደው ድምፃዊ ጌትሽ በቅርበት ትተዋወቃላችሁ ከቴዲ አፍሮ ጋር። ሰሞኑንም በተለይ በብልጽግና መንደር አካባቢ በሰፊው እንደ አንድ ጉዳይ አድርገው ሲያነሱት ነበር። ገበያውን ፍለጋ ነው፣ ከገበያ አንጻር የሚታይ ነው ብለው ሊያቃልሉት ሊያሳንሱት ይሞክሩ አሉ። እንደው በቅርበት የምታውቀው ከሆነ ቴዲ አፍሮ እንዲህ አይነት አጋጣሚዎችን ጠብቆ የሚያወጣው ገበያ ፍለጋ ተደማጭ ለመሆን የህዝብ ተወዳጅነትን ለማትረፍ ወይስ በትክክል የሚያምንበትን ነው? እሱ እኮ ብሎሃል እኮ ከዛ ዘፈኑ ላይም ብሎሃል እኮ እስከዛሬ ዝም ያልኩት ያልፋል ይሻሻላል ብዬ ነው። ለካ በዝምታ ዝም ብዬ ማለቅም አለ እያለ ነው እኮ ቴዲ አፍሮ። እንደዚህ ገበያ ገንዘብ ምናምን አይደለም። ኦልሬዲ እኮ ገንዘብ አለው እሱ። ምንም ችግር የለበትም፣ የገንዘብ ችግር የለበትም። ባለው ነገር መኖር ይችላል ከቤተሰቦቹ ጋር። በዛ ላይ ደግሞ ጥሩ ጭንቅላት ያለው ልጅ ነው። ብዙ አይዲያዎች ልክ እንደ ዘፈኑም ሌላም ነገር ክሬት ማድረግ ይችላል። እንደዚህ የሚሉት ራሳቸው ለገንዘብ የኖሩ ለሆዳቸው የኖሩ ሆዳደሮች ናቸው። ሲጀመር ምን ሰው አለ? አሁን ምንም ሰው አለ እዚህ ይሄ መንግስት ምን ሰው አለው? ሲጀመር ካሙዙን ምክር ቤት ታስገባ ከሆነ እኮ አለቀ።
አይ እንግዲህ ፖለቲካ ላይ ገብቷል። ፖለቲካ ላይ የገባ ሰው ያው ሊተችም ነው። ፖለቲከኛ ከሆንክ ወስነ አምነበት የገባኸው ነው። እንዲህ አይነት ትችትን ጨምሮ ሌሎች ነገሮችን ትቀበላለህ። ካሙዙ ምርጫው አድርጎ ብልጽግና ሆኗል። ብልጽግና መሆን ብቻ ሳይሆን የፊት ግንባር ሆኖ ሌሎችን እንዲያሸማቀቅ፣ በሌሎች ላይ ዘለፋዎች እንዲያቀርብ በአገዛዙ ተልኮ ተሰጥቶት የወጣ ስለመሆኑ ምንም ጥርጥር የለውም። ካሙዙ ሲጀመር እንደዚህ ሰውን የማሸማቀቅ አይምሮ ምናምን ያለው ልጅ አይደለም፣ ሌላ ልጅ ነው። ካሙዙ የተፈለገበት ብቻ ምክንያት የደቡብ ወጣቶችን ወታደር ለማድረግ ነው። ሌላ ነገር አይደለም። ምንም ሌላ ነገር አይደለም እኮ